ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይስ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። እንዴት ናችሁ ውድ ጓደኞቼ፣ ውድ የሀገሬ ልጆች? እግዚአብሔር አምላክ በያላችሁበት ቦታ ጌታ እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ እያልኩ ዛሬ አንድ መልእክት ይዤ መጥቻለሁ። ዛሬ እቺት ምን ይዛ ነው የመጣችው ብላችሁ አትጨናነቁ። እና ከዚህ በፊት ከእናንተ ጋር እኔ የተገናኘሁት ያለሁት እያወራው እየተጫወትኩ ደግሞ ብዙ ሳብስክራይብ ብዙ ላይክ ያለበት አካውንት ተዘጋብኝ። በዛም በቃ አሁን ሌላ አማራጭ አጥቼ ይሄ አዲስ ቻናል ነው፣ ምንም የለም፣ ገብታችሁ ማየት ትችላላችሁ። ምንም የለም በእውነት ከዚህ በፊት ያለው ብዙ ሰብስክራይብ ነበረ፣ ብዙ ደግሞ ላይክ ነበረ፣ ብዙ ኮመንት ነበረ። ግን አሁን ያ አጋጣሚ ተዘጋብኝ። ከዛም በዚህ ከእናንተ ጋር ልገናኝ ለእናንተ ላውራችሁ። ቢያንስ ወደ ላይቡ ጋር ቢገባ ጥሩ ነው ብዬ ነገር የመጣሁት ማለት ነው። ውድ ቤተሰቦቼ በእናንተ እተማመናለሁ። እናንተ ታረጋላችሁ፣ ማገዝም ትችላላችሁ። የእናንተ እርዳታ ያስፈልገኛል። በእናታችሁ ይሄንን ቪዲዮ እያያችሁ ትታችሁ አትለፉ። ሰብስክራይብ እያደረጋችሁ ደግሞ ላይክ እያደረጋችሁ ሼር እያደረጋችሁ ወደ ላይቡ ጋር እነን አድርሱ። ሌላ ነገር ይቅርና ወደ ላይቡ ጋር አድርሱ። ከዛ በኋላ የሚሆነው ነገር በአንድ ላይ እናያለን ማለት ነው። ውድ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ። ከዚህ በፊትም ነብያለሁ እኔ ሰብስክራይብ አድርጉ ላይክ አድርጉ እያልኩ ሁሌ በቃ ታረጋላችሁ። በውስጥ መስመር በኮሜንት እኔ የምለቀው ቪዲዮቹን ደግሞ ኮሜንት እየሰጣችሁ ጥሩ ኮሜንት የሚሰጡት አሉ፣ መጥፎ ኮሜንት የሚጻፉትም አሉ። ሁሉም ነገር ሁሉ ለበጎ ነው ብዬ ተቀብዬ ከእናንተ ጋር በደስታ እየኖርኩ አጋጣሚ ይሄ አካውንቱ ተዘጋብኝ። ውድ ቤተሰቦቼ በእናታችሁ የእናንተ እርዳታ ያስፈልገኛል። ይሄንን ፎቶ ይሄንን ቪዲዮ እያያችሁ አትለፉ። ላይክ አድርጉ፣ ሰብስክራይብ አድርጉ። እኔም የእናንተም ገብቼ የእናንተ ኮሜንቱን እና ሰብስክራይቡን አይቼ የእናንተም ገብቼ ሰብስክራይብ አደርጋለሁ። በእናታችሁ ሰብስክራይብ ያደረጋችሁት ደግሞ በኮሜንት ላይ ጻፉ። አርጌያለሁ ብላችሁ ጻፉ፣ እኔ እመልሳለሁ። እኔም ከዚህ በኋላ ከእናንተ ጋር ነኝ። ያው አጋጣሚ ሆኖ ከዚህ በፊት ያው ነገር ያለው ብዙ ቪዲዮ ብዙ ጓደኞች ያለበት አካውንቱ ተዘጋብኝ። ምን ማድረግ አልቻልኩም። ውድ ቤተሰቦቼ በእናንተ እተማመናለሁ። እናንተ ታረጋላችሁ አውቃለሁ። አሁንም እየነገርኩ ነኝ። ሰላም ለእናንተ ይሁን። በያላችሁበት ቦታ ጌታ እግዚአብሔር እናንተን እየጠብቃችሁ ክፉ አይንካችሁ። እኔ ያው እንደምታየው እግዚአብሔርን በጣም ነው ደነገጥኩት። እኔ አካውንት እንደዚህ ወዲያውኑ እንትን ይሆናል ብዬ አላሰብኩም። አንዱ ደግሞ ያለው ምንድነው ላይቡ ጋር አያስገባም። ለምን እንደሆነ አላቅም። ምናልባት ውስጡም ስህተት ኖሮ ነው መሰለኝ ላይቡ ጋር አያስገባም። ከዛም በቃ ተበላሸ፣ ተወኩ። ይሄ አዲስ አካውንት ነው። አዲስ የአማረች ቻናል ነው። የአማረች ቻናል ብላችሁ ሰርች ካረጋችሁ ታገኛላችሁ። ይላል እዚህ ጋር ጥሩ ምክር አለ፣ ትምህርት የሚሆነው ነገር አለ፣ ከመጽሐፍ ቅዱስ ይኖራል፣ ደግሞ መዝሙር ይኖራል፣ ሽብሸባ ይኖራል። ሁሉም ነገር እዚህ ጋር ይገኛል ማለት ነው። ስለዚህ እንደዚህ እኔ የሆነ ዝም ብሎ መጥፎ ነገር አልለቅም። እንደዚህ አስተማማኝና ጥሩ ነገር ምክር ያለበት ደግሞ መዝሙር ቃል እንደዚህ ነው እንጂ ሌላ ነገር እዚህ ጋር አይመጣም። ስለዚህ በታማኝነት እናንተ መታችሁ ተዝናኝታችሁ አማርኛም እምቢ አለኝ። ምን አይነት ጉድ ነው? ወይኔ በላችሁ። ይሄ ዩቲዩብ እያለ አማርኛው ለምጄ ነበርኩኝ በጥሩ ሁኔታ ማለት ነው። ጥሩ አስተማሪ ነው ባይዘዋይ። ይሄ ዩቲዩብ ጥሩ አስተማሪ ነው። መጥፎም ያስተምራል፣ ጥሩም ያስተምራል። ሁሉም ነገር
እንማራለን ማለት ነው ከዚህ እና የእውነት በቁም ነገር ነው ማወራችሁ። በጣም እገዛ ስለማያስፈልግ ነው። ያው አንዳንድ ጊዜ እናንተ ሳታስቡ አንዳንድ ነገር ይከሰታል አይደለም? እንደዚህ ነው የኔ ነገር። ስለዚህ ምንም ማድረግ አልቻልኩም። የመጀመሪያ ጊዜ በደስታ እንዲህ ሆኜ የሰራሁትን እንግዲህ ሰይጣኑ ያዛጋል። ምንም ማድረግ አልቻልኩም። እናንተ ገብታችሁ አሁን ለኔ በቃ አግዙ፣ ሰብስክራይብ እና ላይክ አድርጉ። ይሄ ነው የምለው፣ ሌላ ነገር የለም። ሌላ ጊዜ ደግሞ ሌላ ቪዲዮ ጥሩ ሁኔታ ይዤ እመጣለሁ። ለሌሎችም አስተያየት እየሰጠው እመጣለሁ። የእነሱ ቪዲዮውን መዝሙር ምናምን ይዤ እመጣለሁ ሌላ ጊዜ። ዛሬ ይሄንን ለማውራት ነው ይሄንን ቪዲዮ የሰራሁት። ውድ ቤተሰቦቼ አደራ ይላለሁ፣ አደራ ይላለሁ። በእናንተ ይተማመናለሁ። ይህን አደራ እያልኩ ነኝ፣ አደራ እየሰጠው ነኝ። እግዚአብሔር አምላክ ይባርካችሁ። ከዚህ በላይ አላወራችሁም። ሌላ ጊዜ ሌላ ቪዲዮ በጥሩ ሁኔታ ይዤ እመጣለሁ። እኔም ከእናንተ ጋር ዘና ኮራ ብዬ መስራት እፈልጋለሁ። ስለዚህ ይህን የኔ ደስታ አይቶ ሰይጣኑ ደግሞ የኔ አካውንቱ ዘጋ። ስለዚህ ችግር የለም፣ እግዚአብሔር አለ። የእናንተ ጤና፣ የእናንተ ፍቅር፣ የእናንተ አብሮነት እግዚአብሔር አምላክ ይስጠን። ያው ነገር ሁሉ ለበጎ ነው፣ ለበጎ ነው። ያልፋል ብለን ነው ምናምነው አይደለም? ያልፋል ይሄ ነገር። ስለዚህ በሱ እንተማመንበታለን። ውድ ቤተሰቦች እግዚአብሔር አምላክ ይባርካችሁ። እኛም ሌላ ነገር ትተን ሰዎቹ ይህን ስሩ፣ እንዲህ አርጉ፣ እንዲህ ሁኑ እነሱ ስሏቸው እኛ ደግሞ ከዛ ሳትሰርቀን ይሄ ነገር እንሰራለን። ስንሰራ ደግሞ ሰይጣኑ በመሀል ገብቶ እንዴት እንደሚያደርግ እዩ እና ነገር ሁሉ ለበጎ ነው፣ ያልፋል፣ ችግር የለም። አሁን እዚህ ጋር እነን ወደ ላይ ቡጋ አድርሱ። ከእናንተ ጋር ጠንክሬ እሰራለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ ውድ ጓደኞቼ።